ይረጋምለው ከዚህ በፊት ስታስመስሉብኝ የነበረው ነገር ደግመሽ ይፈጠርሽ ነው ያለሽው። እኔ ደግሞ አንገቴ ላይ ስለት ይገባል እንጂ ህይወቴ ብዬ ያውም የመጀመሪያዬን አብርሃምን ልተው አልችልም። ገባሽ አይደለ? እንዴት አድርጌ ቀለል አድርገሽ እንዳሰብሽው አላውቅም። ላይክ አንቺ ታዩ ስትለኝ ምተው ወይ የሆነ ሰው አብረሹ ሁኚ ሲለኝ አብሬው መሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊቱ ደግሞ ባሌ ብዬ የምመኘው ሰው ነው። ሶ እዚህ ጋር ቀለል አድርገሽ አብርሃምን ታዩ ብለሽ እንደ ባዳ አይደለም እንድታወሪኝ የምፈልገው። አብርሃም ለኔ ለወደፊቴም ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገሬ ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ ያለሽ ከአብርሃም ጋር ለማለያየት ከሆነ ትክክል አይደለሽም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እግዚአብሔር ይመስገን እኛ ደህና ነን። ባላችሁበት ሰላማችሁ ይብዛ። ዛሬ ሌላ ጊዜ ከምታውቋት ፍቅር ለየት ብዬ ነው የመጣሁት። ምክንያቱም እስካሁን ለተደረገው ነገር ለሁሉም ነገር ይቅርታ ለማለት ነው በመጀመሪያ። ምክንያቱም ከዚህ በፊት በጣም እያስቀየምኳችሁ ሰዎች አላችሁ፣ በጣም ማለት ነው ያናደድኳችሁ። ለእናንተ በጣም ይቅርታ። ከዛ በላይ ደግሞ ሞር ሄርሜላን አበሳጭቻታለሁ። ከዚህ በፊት ምንም ትውውቅ የለንም፣ ምንም ያገናኘን ነገር የለም። ግን ደግሞ ያው ብዙ ነገር ተባብለናል። ሳላቃት ብዙ አንድ ሁለት ቃል ተመላልሰናል። ለዛ ደግሞ በጣም ይቅርታ ለእናንተም ለሄርሜላም። ዛሬ ሄርሜላን ቀጥሬያታለሁ፣ ግን እንደሌላ ጊዜው የሆነ ወይ ለማላገጥ ወይ አሽሙር ለመያዝ ለመቀላለድ ምናምን አይደለም። በቁም ነገር ሁላችንም ተረጋግተን ለማውራት ሩታም ምናምን ለሶስት ስንሆን ጥሩ አይመጣም እና ዛሬ ሄርሜላን ብቻዋን አግኝቻት ለማውራት ወስኜ ነው የመጣሁትና በስልክ ሳናግራት ያው አልመጣም ብላኝ ነበር። ነግሬያታለሁ ለሰላማዊ ነገር እንደሆነ እንደሌላ ጊዜ አይነት ነገር እንደማይፈጠር እና እሷም አይ ቲንክ ለመምጣት ተስማምታለች። ያ ማለት ደግሞ ተረጋግታ ነው የምታወራኝ። ሌላ ጊዜ አይነት ነገራቶች የሚፈጠሩ አይመስለኝም። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ዋናው ዛሬ ላይ ደርሰናል። እስካሁን ያደረግናቸው ነገሮች ሁላችንም ትክክል መስሎን ነው የምናደርገውና አሁን ደግሞ ትንሽ አጥፍቻለሁ መሰለኝ ከሄርሜላ ጋር ባደረኳቸው ነገሮች ምናምን ሄርሜላን አስቀይሜያታለሁ፣ አስከፍቻታለሁ። ሰው ለሷ ይቅርታና ከሷ ጋር ደግሞ አንድ ማወራው ትልቅ ጉዳይ አለ። ያንን ደግሞ እሷ ስትመጣ ነው ከእናንተ ጋር ማወራው። እናንተ መስማታችሁ አይቀርም፣ ግን ደግሞ መደጋገም ከሚሆንብኝ እሷ ስትመጣ ከሷ ጋር እናወራዋለንና ድንገት እንዲተረጋግቼ ምናምን ሳወራ ምንም ነገር እንዳታስቡ ማለት አውቃለሁ። የኔ እንደዚህ ረጋ ብሎ እናንተን ይቅርታ እየጠየቀ ቪዲዮ መስራት ምናምን የሚያስደነግጥ ነገር ነው በእውነቱ። እኔም አስቤ የማላውቀው ነገር ነው። ግን ደግሞ አሁን ላይ ተሽሎ ያገኘሁት ነገር ይሄንን ነው። ምክንያቱም ሁላችንም ቢያንስ ሰላም ለመፍጠር መሞከር አለብን። ባለመግባባት ውስጥ መግባባት እንዲኖር ማድረግ አለብን እና እኔም ከዚህ በፊት ተጀምሮ በነበረበት ጦርነት ውስጥ ተቀላቅዬ በጣም እንትን ስል ነበረ፣ ሳምስ ነበር። እኔም እንደ ጦርነቱም አካል ሆኜ ነበር። በዛ መሀል ሄርሚን ጎድጃታለሁ ብዬ አስባለሁ። ብቻ የነሷ ነገርም ዛሬ የሚያበቃ ይመስለኛል። አብቅቶ እንግዲህ አንድ ውሳኔ ላይ የምንደርስ ይመስለኛል። ምክንያቱም ከማወራት ነገር አንፃር እሷም እስከዛሬ ካለው ነገር ትረዳለች ብዬ አስባለሁ። ሁላችሁም የሆነ ነገር ሳወራ በክፋት ምናምን እንድታዩብኝ አልፈልግም። ማለት በኔጌቲቭ ከምታዩ ፖዚቲቭሊ ብትረዱኝ በጣም ደስ ይለኛልና አሁንም በድጋሚ በጣም ይቅርታ ካስቀየምኳችሁ። ሄርሜላ መታለች እና ለሰላም ነው የመጣሁት፣ ለመጥፎ ነገር አይደለም። አይ ሄርሜ እንዴት ነሽ? ደህና ነሽ? ሰላም ነው አለ። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን ነው። ዛሬ የቀጠርኩሽ ለቁም ነገር ነው። እሺ ለሰላማዊ ነገር ነው ማለት መጥፎ ነገር ምናምን እንዳታስቢ። በቻልሽው መጠን በፖዚቲቭሊ በትክክለኛ መንገድ ለመረዳት ሞክሪ። ቴንክ ዩ መጽርሽን ስላወለክሽልኝ። እስካሁን እኔና አንቺ የሚያገናኘን ነገር አልነበረ ማለት
ይሄ ከዚህ ነገር በፊት ማለት ነው አንድ ላይ ያጣላንን ነገር የለም። በክፉም በደግም ተገናኝተን አናውቅም። አሁን ወደዚህ ነርታ ጋር ስመጣን የተገናኘ ነው። አንተዋወቅም። ሳንተዋወቅ በጣም ብዙ አስቀይሜሻለሁ፣ አሳዝኜሻለሁ። ለዛ ደግሞ ከልብሽ በጣም ይቅርታ። ከልብሽ ነው? ከልቤ ነው ማለት ሌላ ነገር እንዳታስቢ ምልሽ። አሁን ከዚህ በፊት ካደረግነው ነገር አንፃር ካደረኩት አንፃር ከሩታም ጋር ለብቻ የሚያደረኩሽ ነገር አለ። ለሁሉም ነገር በጣም ይቅርታ። ማንም ሰው እንዲያዝንብኝ አልፈልግም። ሞሮፍ ደግሞ አንቺን ስላስቀየምኩኝ አንቺ እንድታዝኝብኝ አልፈልግም እና አይኖ አውቃለሁ በጣም ጥሩ ልጅ ነሽ፣ የዋህ ልብ አለሽ፣ በዛውም ልክ አፍቃሪ ልብ አለሽ። ግን ደግሞ የዋህነትሽን ያው በስስ ጎንሽ ገብተን ያደረግነው ነገር አለኛ። ለዛ በጣም ይቅርታ ከልቤ ነው። ዛሬ ምን ታይቶሽ ማለት ፍቅር? እኔ ከዚህ በፊት አንቺ የትም አይቼሽ አላውቅም፣ አግኝቼሽም አላውቅም። እንደገና ደግሞ አሁንም ቢሆን ስጠሪኝ ኦኬ ብዬ ላውራሽ የመጣሁት ከዚህ በፊት እኔ ስጠራሽ አንቺም ኦኬ እሺ የፈለገችውን ነገር የፈለኩትን ሀሳብ አንደርስታንድ ለማድረግና ለማውራት ለመነጋገር እሺ ብለሽ ፈቅደሽ እኔ ጋር ስለመጣሽ ነው አሁንም የመጣሁት እንጂ እኔና አንቺ የሚያገናኝን ነገር አለ ብዬ አላስብም። ምክንያቱም በጣም ሳንተዋወቅ ብዙ ቃላቶች የተነጋገርን ሰዎች ነን። በምን አይነት መስመር ለምንድን ነው ይቅር ተጠየቅሽኝ? የእውነት ታይቶሽ ማለት ከዚህ በፊት ማንነት የሌላ ሆኖ ትናንትና ያስተዋልሽው ማንነት አይደለም። ኦልሬዲ የኔ ማንነት አሁን ያልሽው ነገሮች እንዳለ የኔ ማንነቶች ናቸው። ግን ማንነቶቼን የራሴን ማንነት ዛሬ እንዴት ገባሽ? ዛሬ እንዴት ተረዳሹ? ምናልባት ከዚህ በፊት ሌላ ማንነት ኖሮኝ በቃ እንደዚህ መስለሽኝ ነበር እንኳን የምባል ሴት አይደለሁም። ገባሽ አይደለ? ማንኛውም ሰው ቢያየኝ አይቶ የሚፈርደኝ አይነት ሴት ነኝ። ዛሬ ምን ገብቶሽ በምን ተረድተሽ ነው ይቅርታ ልትይኝ የቻልሽው? ማለት እኔ ላይ ሳታውቂኝ እነሳ ልትዋወቅ እኔ ህይወት ላይ መተሽ ያን ሁሉ ነገር ፈጥረሽ እንደገና እኔን ለማስለቀስ እኔን አንገት ለማስደፋት ብዙ መንገድ ሄደሽ አሁን ይቅርታ ለመጠየቅ የሄድሽበት መስመር ትክክል ነው ወይስ ከምን አንፃር አስበሽ ነው? ኖ እኔ ባይዛው አንቺ እንደዚህ ነሽ አንቺ እንደዚህ ነሽ አልኩት ምንም ሳታረጊኝ አሁሉ ነገር ስላረኩሽ ነው በመጀመሪያ በጣም ይቅርታ እምልሽ። ምክንያቱም ቀርቤ ስላላየሁሽ የዋህነትሽን ምንሽንም ማየት አልችልም። የዋህ ነሽ ያልኩሽም የዋህ ስለሆንሽ ነው አምነሽን እንደዛ ይሆንሽው። አፍቃሪ ነሽ ያልኩሽ ደግሞ ያ ሰው መጥፎ እንደሆነ እያወቅሽ ራሱ ስለምታፈቅሪ ነው። ገባሽ ማለት ይሆነኛል አይሆነኝም ምናምን ብለሽ አይተሽ አይደለም አንቺ በቃ ያንን ሰው ስላፈቀርኩት መሆን አለበት ነው ብለሽ የምታስቢውና በዛ ነው የዋህነትሽን ነው እንጂ ሙሉ ዲቴል አላውቅም። ምክንያቱም ተቀራርበንም ስለማናቅ እንደዛም አይነት አጋጣሚዎች አልተፈጠሩ ስላንቺ ማቀበት እና አሁን ላይ ያኔ ያደረኩት ነገር ቆይቶም ገብቶኛል። ከመቅረት ማርፈድ ይባላልና ላጠፋሁት ነገር በጣም ይቅርታ። እስካሁን ላስደበርኩሽ፣ ላስቀየምኩሽ፣ ላስለቀስኩሽ በጣም ይቅርታ ከልቤ ነው። በመጥፎ ነገር እንዳታይብኝ። አይ ኖ ላታምኚ ትችያለሽ፣ ምክንያቱም ከዚህ በፊት ከተደረገብሽ ነገር አንፃር ማለት ነው። ግን ደግሞ ምን ነገሮችን ምን አስተዋልኩብሽ መሰለሽ ፍቅር? እኔ የሆነ ነገር አሁን የዋነሽ ልብሽ ንጹህ ነው የሆነ ነገሮች አፍቃሪ ነሽ ምናምን አልሽኝ። አሁን ላይ አፕሪሺየት ታደርግኛለሽ እንጂ ከዚህ በፊት ግን ስትናገሪኝ የነበረው ሞኝ ነሽ፣ አንቺ ሲጀመር ቂል ነሽ፣ ስቲል ደደብ ነሽ ምናምን አይነት ነገሮችን ተናገርሽ ነበረ። አሁንም ይቅርታሽን ብቀበል ሞኝ ናት የሚል አክሰብት ይኖርሻል ብዬ እያሰብኩ ነው ያለሁት። ገባሽ አይደለ? በዛ ወይ የምታስቢ ከሆነ እኔ ይቅርታሽን ባልቀበል ይሻለኛል። ገባሽ አይደለ? ሞኝም ብሆን ነገሮች ባይገባኝም በቃ ችግር የለውም። ማላቅ ሴትና የዋህ ሴት ብሆንም ለአንድ ለአብርሃም እንጂ ለሌላ ሴት ለማንም ሰው ሴትም ሆነ ወንድ ለማንም ሰው የዋህም ምስኪንም አንገት ደፊም አይደለሁም። ማናገር ባለብኝ ልክ አናገራለሁ። አንቺ በአብርሃም በኩል ስለመጣሽብኝ ነው። ሼርሚ አሁን የዛን ጊዜ የዛን የነበረችው ፍቅርና አሁን ያለችው ፍቅር ትለያያለች ነው የምልሽ። ያኔ በቃ አንቺን መጉዳት ነው ሐሳቤ፣ አንቺን ማስቀየም ነው ሐሳቤ። አሁን ገብቶኝ ማውራሽ ንግግርን ከዛ ጋር አታነጻጽሪው። ምክንያቱም በፍጹም የማይገናኝ ነገሮች ናቸው። በፍጹም ደግሞ የተለያዩ ነገሮች ናቸው። ገብቶሻል አይደለ? እና ለዛ ነገር ነው ደግሞ ይቅርታ እያልኩሽ ላለው ነገር ላጠፋሁት ስህተት ይቅርታ እያልኩሽ ስህተቴን ለምን ድጋሚ ትናገሪያለሽ? ማለት ሞኝ ነሽ ምናምን
ከዛም የዋሰ ቃላቶች ተናግሬ ሊሆን ይችላል። ይኸውልሽ እንደዛ ሳይሆን እኔ አሁን ሞኝ ነሽ ምናምን እያልሽኝ የነበረው ስቲል ብዙ ጥፋት አጥፍቶ እንኳን አብርሃም ይቅርታውን ስቀበለው እቺ ሞኝ ናት እንዴ አንቺ ሞኝ ነሽ ሰው ባስቀመጥሽ ነው የምትገኙ ሶ አንቺን ብዙ ነገሮችን ለመፍጠር ሞክረሽ ዛሬ ይቅርታሽን ስቀበልሽ ላይክ ሞኝ ነሽ የሚል አክሰፕት እንድትሰጪኝ አልፈልግም። ተረዳሽ? ነው አልሰጥሽም። that's why እንጂ እኔ ላይክ ይቅርታሽን ላለመቀበል ፈልጌ አይደለም። ግን ደግሞ አሁን ከይቅርታ ውጪ ሌላ ሐሳብ አለሽ ወይም ደግሞ ይቅርታዬን ተቀበለሽኛል መጀመሪያ እሺ ከልብሽ ከሆነ ነገሮችን ተቀበለሽ ከሆነ የእውነት ከልብሽ ከሆነ ኦኬ ችግር የለውም ይቅርታሽን እንቀበላለሁኝ። ግን ደግሞ ይቅርታ ተቀባብለናል ወይም ደግሞ ይቅርታሽን ተቀብያለሁ ማለት ከዚህ በኋላ እንገናኛለን ከዚህ በኋላ ደግሞ ጓደኛሞች እንሆናለን ማለት አይደለም። ነው አይደለም። መገናኘትም የለብንም እንደ መጀመሪያው እንደማንተዋወቀው ሰዎች ነው መቀጠል ያለብን። እየተዋወቅ እንዳልተዋወቅ ማለት ይሄ ጥላቻ አለ ማለት ነው። ጥላቻ ኖሮ ሳይሆን ፍቅር ነኝ አንቺ እንኳን እንተዋወቅም ማለት ይቻላል። በአብርሃም በኩል ያወቅሽ ሰው አስፈላጊ አይደለም። ይሄን አንቺ ባንዴ ጓደኛ እኮ አንሆንም፣ ግን ደግሞ የመታወቅ ኦፖርቹኒቲ ይኖረናል፣ የማውራት ኦፖርቹኒቲ ይኖረናል። መንገድ ላይ ተገናኝተን ተዘጋግተን የምናልፍ ሰዎች አንሆንም። እሺ ከልብሽ ነው ማለት እዚች ጋር አሁን ተጠራጥረሽ ምናምን ሳይሆን እርግጠኛ ሆነሽ ነው መናገር ያለብሽ። ምክንያቱም አንቺ ይቅርታ ስትይ ይሄ ውስጥሽ ያለው ቂም እንደጠፋ እንደተታረቅን እርቅ እንደወረደ አስቤ ስለሚሄድ ለምትናገራቸው ንግግሮች በእውነት እኔ ከልቤ ስለሆነ እኔ ቆሜ ነገሮችን ፍቅር ማናት ፍቅር ምን አይነት ፐርሰናሊቲ ያላት ሰው ናት የሚለውን ነገር ቆሜ አስቤ ይቅርታሽን ለመቀበልም ላለመቀበልም እኔ ወስናለሁ። ከዛ የተለየ ሀሳብና የተሻለ ሀሳብ ከሌለሽ በቃ ወደ ስራዬ ልሄድ። ይቅርታ ስለጠየቅሽኝ አመሰግናለሁ። ቴንኪው። ከልብሽ ከሆነ ደግሞ እኔም ችግር የለውም ቤት ቁጭ ብዬ ላስብበት። ምክንያቱም አንዳንድ ጊዜ ብዙ ነገር ካሳለፍሽ ሰው ጋር ወይም ደግሞ በአጭር ጊዜ ውስጥ እኔና አንቺ የማይገቡ ቃላቶችን ተነጋግረናል፣ ተወራውረናል አይደል? የትም አታውቂኝም፣ የትም አላውቅሽም። ምናልባት ሳላውቀው ምን ዲስሪስፔክት አድርጌሽ ሊሆን ይችላል ምናምን፣ ግን በነበሩት ወይም ደግሞ በተፈጠሩት ነገሮች ናቸው እኔ እንደዛ እያልኩሽ የነበረው። ሶ ከዚህ የተለየ ሀሳብ ከሌለሽ እኔም ቤት ቁጭ ብዬ አስብበታለሁ። የፍቅር ማንነት ምን አይነት ነው? ይቅርታዋን ብቀበላት ድጋሚ ተመልሳ ታስመስልብኝ ማትዋሽብኝ ወይም ደግሞ እንደ መጀመሪያው ሊጠቀሙብኝ አይደለም ወይ የሚለው ነገር ቤት ቁጭ ብዬ አስብበታለሁ። ከዛ በኋላ ችግር የለውም ደውልልሻለሁ። ሌላ ሀሳብ አለሽ? በዚሁ እንትን ብለሽ ደግሞ ሌላ እንድታስብበት የምፈልገው ነገር አለ። አሁን ለምሳሌ አሁን ለማወራው ነገር ባይዘው በያ ነገር እንዳታይብኝ በሌላ ነገር እንዳትወስጅብኝ ስልሽ ከይቅርታዬ ጋር ደግሞ በተለይ እንትን እንድትዩ አልፈልግም፣ እንድትደምረሽ እንድታዩ አልፈልግም። ሶ የይቅርታውን ነገር አስብበታለሁ ካልሽኝ ደግሞ እኔ አሁን ታርቀናል፣ እያወራን ነው። ሶ አብርሃም አይሆንሽም ማለት አሁን ለምሳሌ እንደ በፊቱ እንዳታይኝ ማለት ዛሬ ዋና የመጣሁበት ሀሳብ ሁለት ሀሳብ ነው። አንዱ ላይ ይቅርታ፣ አንዱ ደግሞ ከአብርሃም እንድትለያይ ይፈልጋለሁ፣ ከአብርሃም ህይወት እንድትወጪ ይፈልጋለሁ። ምክንያቱም አንቺ በጣም ጥሩ ልጅ ነሽ፣ የዋህ ልጅ ነሽ፣ አፍቃሪ ልባለሽ። ያንን ደግሞ ማንም ያልሆነ ሰው ጋር ደርሶ በመጥፎ እንዲጠቀምብሽም አልፈልግም፣ አንቺም እንድትጎጂ አልፈልግም። ስለዚህ ከአብርሃም ብትርቂ ላንቺ ሞር ይሻላል። አብርሃም ደግሞ እኔ ባህሪውን አውቃለሁ፣ ሁሉ ነገሩን ስለሚችል እኔ መመለስ እችላለሁ። ግን አንቺ ደግሞ ራስሽን ከእንደዚህ አይነት ነገር እንድታድኝ ነው። አልገባኝም። ይቅርታ ማለት ይቅርታውን ተቀበልኩሽ ፍቅር፣ ከዛ በኋላ አብርሃምን ታዩ የሚለውን ሀሳብ ከዚህ በፊትም አንዴ አንስተሽዋል ከሩታ ጋር። ሶ በዛ ነገር ድጋሚ ተመልሰን እናወራለን ብዬ አላሰብኩም ነበረ። አሁን ባይኔ በህይወቴ እየመጣሽ ነው ያለሽው። ገባሽ አይደለ? ህይወቴ ነው ብዬ ነው እየኖርኩ ያለሁት። ከአብርሃም ጋር ተለያይ፣ ከአብርሃም ጋር ራቂ፣ ከአብርሃም እንደዚህ አይሆንሽም የሚለኝ ሰው በዚህ ሰዓት አልፈልግም። ይሁነኛ አንቺ አትነግሪኝም። ገባሽ አይደለ? ይቅርታሽን ጥሩ መተሽ አሁን ደግሞ ወደ ጎን ዞር ብለሽ አብርሃምን ታዩ። እኔ አውቀዋለሁ፣ እኔ ባመሉ ይዟለሁ። አልገባኝም ፍቅር ኖ አይደለም። ይኸውልሽ አሁን ለምሳሌ ያፈቀረ ሰው ምኑም አይታየውም። ባይዛው ያ ሰው ሊገለው ቢላ ይዞበት ሽጉጥ ደቅኖበት ቢሆን አይታየውም። እና አንቺ አሁን እንደዛ ነው እየሆንሻለሽ። ግን እንደምንም ጨክነሽ ከዚህ ላይፍ ውጪ። ይኸውልሽ ይሄ ነው እኮ ችግርሽ ፍቅር። እኔን ይቅርታ ስጠይቂኝ አብርሃምን ፍለጋ እንደሆነ አልገባኝም ነበረ። አብርሃምን ወደ ራሳችሁ ለመመለስ ወይ ወደ ራስሽ ወይ ወደ ሩታ ለማውደማ እንደምትመልሱ ራሱ ያንቺን አላማ ግራ እየገባኝ ነው ያለው። ገባሽ አይደል? እኔን ይቅርታ እንዳሳብ ነው። ግን ደግሞ እኔን ይቅርታ የምጠይቂኝ እንደገና ከዚህ በፊት የተፈጠርሽው ነገር ደግመሽ ይፈጠርሽ ነው ያለሽው። ፍቅር ምን ሆነሻል? ኖ አይደለም። አስጀመር ሰከን ረጋ በይ ማለት
እንዴ እንዴት ነው ሰከንድ እየረጋምለው ከዚህ በፊት ስታስመስሉብኝ የነበረውን ነገር ደግመሽ ይፈጠርሽ ነው ያለሽው። እኔ ደግሞ አንገቴ ላይ ስለት ይገባል እንጂ ህይወቴ ብዬ ያውም የመጀመሪያዬን አብርሃምን ልተው አልችልም። ገባሽ አይደለ? እንዴት አድርጌ ቀለል አድርገሽ እንዳሰብሽው አላውቅም። ላይክ አንቺ ታይፕ ስትለኝ ምተው ወይ የሆነ ሰው አብረሽው ሁኚ ሲለኝ አብሬው መሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊቱ ደግሞ ባሌ ብዬ የምመኘው ሰው ነው። ሶ እዚህ ጋር ቀለል አድርገሽ አብርሃምን ታዩ ብለሽ እንደባዳ አይደለም እንድታወሪኝ ፈልገው። አብርሃም ለኔ ለወደፊቱም ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገር ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ ያለሽ ከአብርሃም ጋር ለማለያየት ከሆነ ትክክል አይደለሽም። አይደለም እኮ መጀመሪያም እንዳታገናኝብኝ ያልኩሽ ይሄንና ሲቀጥል ደግሞ ከዚህ በፊት እኮ አብርሃምን ተለያዩ ምናምን ስል አውቃለሁ ምላሽሽን እና አሁን ልልሽ ሳይሆን ግን ትጎጃለሽ። እኔ የማውቀው ሰው ይሻላል ማለት እኛ የምናውቀው ሰው ይሻላል። አንቺ ቢያንስ በስ አታውቂውም ስለሽ ፍቅር አንቺ ነሽ ማታቂው ላይክ በልጅነት ጭንቅላቱ በልጅነት አይምሮ ብዙ ነገር ከሱ ጋር ሳልፈሽ ሊሆን ይችላል። ገባሽ አይደለ? እሱ ግን አሁን በሚያውቀውና ብዙ ነገሮችን ማኔጅ በሚያደርግበት ሰዓት ነው ከሱ ጋር ከጎኑ የሆንኩት። ገባሽ አይደለ? ብዙ ነገሮችን ካንቺ በላይ ነኝ ያሳለኩት ብዬ አስባለሁ። ካንቺ በላይ ማለት ላይክ አንቺ የልጅነት ነገር ሊሆን ይችላል። አዛት ታይም ትዳር ላታስቡ ትችላላችሁ። እስቲል በቃ እንዴት ነው እኔና አብርሃምን ያልሄድነውን ስቴፕ አንቺ በልጅነት ላትሄጂ ትችያለሽ። ምክንያቱም ሁለታችሁም ልጅ ነበራችሁ። ሶ እዚህ ጋር የኔ ቁም ነገሬ ነው፣ ህይወቴ ነው፣ ቤተሰብ ያወቀው ነው፣ ዓለም ያወቀው ነገር ነው። ይሄ አብርሃም ማለት ለኔ ክብሬ ነው። ሶ በክብሬ እንድትመጪ አልፈልግም። ይቅርታ እንዳሳብ ነው። በእንደዚህ አይነት ወይ ግን መምጣትሽ አግባብ አይደለም። ኖ አይደለም። ባይዘዌ አሁን ምንም ስቴፕ አልሄዳችሁም። የሆነ ስቴፕ ነገ እንደውም ትዳር መስርታችሁ ልጅ መጥቶ ምናምን የባሰ ከምትታመሚ አሁን ይሄ ነገር ሳይባባስ ከዚህ ህይወት ብሸሺ እኔ ባይዘዌ ላንቺ ከማሰብ ነው ከሌላ ሰውም ከማሰብ አንፃር ሆኖ ግን ደግሞ አሁን ኦሬዲ ላንቺ ጥሩ ነገር ነው የምመኘው። ይቅርታ ተባብለናል። እንግዲህ እኔ ጋር ምንም ቅራኔ ምንም መጥፎ ነገር ምንም ቂም የለብኝም አንቺ ላይ እስካሁን እኔም ብናገርሽ እኮ እኔ ይቅርታ አልኩሽ እንጂ እንዳንቺ ተናግረሽኛል እኮ አንቺም አይደለ። ግን ደግሞ ይቅርታ ሳትይኝ ያንን ነገር ይተውኩት እኔ በውስጤ ቂም ስለሌለ ነው። እና አብርሃምንም አሁን ከራሱ ጋር ነው ብዬ አላስብም። የእውነት ከራሱ ጋር ነው ብዬ አላስብም። ግን ደግሞ ወደ ራሱ መመለስ እችላለሁ ብዬ አስባለሁ። አንቺ ደግሞ በዚህ መሀል ትጎጃለሽ። ሶ ከዚህ ላይፍ ብትርቂ ሞራል አንቺ አሪፍ ነው እና ፕሊዝ በቃ ማለት አንቺ አብርሃም አይመጥንሽም። የሚመጥንሽ በጣም አሪፍ ሰው ጥሩ ልብ እንዳንቺ የዋህ አፍቃሪ ልብ ያለ ሰው አለ እና ይሄ ከሱ ርቀሽ ሌላ ነገር ብታይ በጣም ደስ ይለኛል። እንደ ሌላ ነገር ምናምን እንድታይብኝ አልፈልግም። ጌታን ከልቤ ነው በጣም ፕሊዝ በቃ ሄርሚ በማርያም ፕሊዝ። ምን እንዴ የእውነት በማርያም እንደው በምትወጂሁ ምን በማርያም ምን ፍቅር እንዴ ከአብርሃም ውጪ ምን ሆነሻል? ፍቅር እንዴት ነው እንደዚህ ነገር እያወራሽ ያለሽ? አብርሃም ራቂ ላንቺ አይሆንሽም እንዴ። ይሄ እኮ የኔ ህይወት ነው። ፍቅር ምን ማለትሽ ነው? አልገባኝም። እንዴ እጅ ልቀቂኝና በስትክክል አውሪ እንዴ። ይሄ እኮ የኔ ህይወት ነው አይደል እንዴ? ምን ሆነሻል? ፍቅር አይ ነው ያንቺ ህይወት ነው። ታዲያ በማርያም ከአብርሃም ህይወት ውጪ ማለት ምን ማለት ነው? ምን አይነት ነገር ነው እያወራሽ ያለሽው? በምትወጂው ወይኔ ጉዴ ፈላ። ኧረ ፍቅር በእናትሽ አንቺ ያምሻል፣ ሄርሚ በእናትሽ ያምሻል። ፍቅር በቃ ያምሻል። በእናትሽ እንዴ ህይወቴ እኮ ነው። ምን ሆነሻል? እንዴት ነው የምታስቢው? ነገ ህይወትሽን ቢያሳጣሽ ስንት ነገር አብሬው ካሳለፍኩት ሰዎች ጋር ነው የተሻለ ስንት እንዳለ ስንት እኮ። እሺ ታዲያ ለምንድን ነው አሁን እየለመንሽኝ አብርሃም ካንቺ ህይወት ውጪ የምትይ? ካንቺ ህይወት ስለማይሆንሽ ስለማይጠቅምሽ በእናትሽ ፍቅር በጣም ቴንሽን ያረክሽ ነው። ግራ ያጋባሽኝ ያለሽ ከልቤ ነው እኔ። ኧረ በስመ አብ ጉዴ ፈላ። በእናትሽ ኧረ ጉዴ ፈላ። የምሬን ነው ሄርሚ አታስለቅቂኝ እንጂ በእናትሽ እንዴ ፍቅር በእናትሽ ጭራሽ ከዚህ በፊት በተንኮል ሞከራችሁ። አይ ከሱ ህይወት አልወጣም ስል በምክር መጣችሁ። አይ በምክርም ቢሆን አልመለስም አልኳችሁ። ከዛ በኋላ ደግሞ በልመና ይመጣዋል። እንደዚህ አይነት በልመና ህይወት አለ፣ በግዴታ ህይወት አለ። እሱ መርጦ እኮ ከኔ ጋር ህይወቱን እየኖረ ነው። አሁን እኮ ላይክ መተሽ ስንትና ስንት ነገር ያየሁበትን ሰው አብርሃምን ከህይወት ይወጣ ማለት አልገባኝም። ዝም በሽ እሺ። ምን ላደርጋክተሽ አስቢው ማለት አሁን እኮ መልስ እንድትሰጪኝ አይደለም፣ ግን ቤት ቁጭ ብለሽ ቢያንስ አስበሽ ማታውን ሌሊት ሙሉ እያሰብሽ ነገ ግን ማለት ነው መወሰን አለብሽ። አብርሃምን እስቲ አልፈልግህም ምንም እኮ አይመጣም አልፈልግህም ብለሽ ሄደሽ፣ ምክንያቱም አንቺ ነሽ ያፈቀርሽ አይደለ? አንቺ ነሽ ብዙ ነገር ያረክሽለት። እሱም ያፈቅረኛል፣ እኔም አፈቅረዋለሁ፣ እወደዋለሁ፣ ይወደኛል። አለቀ። ስለዚህ እርግጠኛ ሆነሽ አታውሪ ሄርሚ። የምትጎጂው አንቺ ነሽ መጨረሻ ላይ። ገባኝ። ግን ደግሞ በመሀላችን ብዙ ነገር እንደተፈጠረ አውቃለሁ። ገባሽ አይደለ? በጣም ብዙ ነገሮች እንደተፈጠረ አውቃለሁኝ። ግን ደግሞ እሱ ቻሌንጅ ነው፣ አለቀ። ከዛ ባለፈ ስለ አብርሃም ክፍተት እንደዚህ ገብቶ እንደዚህ ወጥቶ እሱ አይወድሽም አንቺ ተስፋ ቁረጪ ምናምን ከዚህ በፊት የፈጠርሽው ነገር ደግሞ በቃ ይወድሽ። እሺ በቃ ይወድሻል እንበል እሺ ይወድሻል እንበል። ግን ደግሞ አይሆንሽም። አብርሃም ይሆን ሰው አይደለም። ለምንድን ነው ማትረጂኝ? አሁን እኮ አማርኛ ሁለት አማርኛ እያወራሽ ያለሽው። አብርሃም ላንቺ አይሆንሽም። እሺ ለማን ነው የሚሆነው? እሱ ችግር የለም ታዩ። እሱ ችግር ላንቺ አይሆንም፣ ይጎዳሻል።
አይ ቅድም እኮ ነገሮች አማርኛሽ እኮ እየገባኝ አይደለም ፍቅር ላንቺ አይሆንሽም። እሺ ለማን ነው የሚሆነው? ለሚሆነው ሰው ይሆናል። ለምሳሌ ለማንም ባይሆን ቢያንስ ወደ ራሱ እንዲመለስ ረዳዋለሁ። ብቻውን እንዲቀር ይፈልግሽው? ኖ አይቀርም። ለምን ይቀራል? እሺ አብርሃም ያንቺ አይደለም ሰው የማን ነው? ይሄን ደፍረሽ መናገር የምትችይበት ቃል አለሽ? ኖ የማንም ባይሆን ችግር የለም። እሱ እኮ አሪፍ ጭንቅላቱ ላይ በስትክክል ማሰብ ሲጀምር መወሰን የሚችለው ነገር ነው። ለዛ ደግሞ እኔ ከጎኑ ሆናለሁ። ችግር የለም። ከጎኑ ሆናለሁ ማለት አልገባኝም። በምን አይነት መንገድ ነው ከጎኑ የምትሆኚ ፍቅር? ኖርማል ከጎኑ ሆናለሁ። በምን አይነት መንገድ ሊሆን ይችላል? አልገባኝም። አሁን እኮ በጣም ብዙ ነገሮችን ስታስመስሉበት ስለኖረ ይሄ ልጅ እንዴት ብሎ ነው አንቺንስ የሚያምንሽ? በምን አይነት መንገድስ ነው ከሱ ጋር ጎን? ችግር የለም ያምነኛል። አብሽ ጭራሽ እንደዚህ አይነት ኮንፊደንስ አለሽ እሱ ላይ አይደለም ሄርሜላ። እኔ እኮ ለምን እንደሆነ አላውቅም። እኔ ስለ አንቺ ከሱ ራቂ ብዬ እያወራሁሽ ነገሩን ወደ ይጣምዘሽ የቱ ጋር እንደምንገናኝ አላውቅም። ግን ደግሞ በቃ ፕሊዝ በምታምኚው እንደው በምትወጂው ለአንዴና ለመጨረሻ ነገር ስለዚህ ነገር አስቢበትና እኔ እኮ ላስገድድሽ አልችልም። ትልቅ ሰው ነሽ። የሆነ ነገር ምናምን ልልሽ አልችልም አይደል? ወይ ጉዴ ፈላ ነው ፍቅር። እያወራሻለሽ ነገር ቁም ብለሽ ለማሰብ ሞክሪ በመጀመሪያ ማለት ነው። አንደኛ ስንት ነገር እኔም ከሱ ጋር ብዙ ነገር አሳልፈያለሁ፣ እሱም ከኔ ጋር ብዙ ነገር ያሳለፈን ሰዎች ነን። ገባሽ አይደለ? አንቺ ግን እያወራሻለሽው በቃቃ ጊዜ የልጅነት ጨዋታ ላይ በልጅነት አንቺ ስለ ልጅነት ጓደኛሽ ነው እያወራሻለሽው። እኔ ግን ህይወቴ፣ ሴትነቴ፣ ክብሬ ብዙ ነገር ስለሆነ ልኝ ሰው ነው እያወራን ያለ ነው። ስለዚህ እናንቺ እኮ ጭራሽ እዚህ ጋር ቆመን እኮ እንደዚህ ማውራት የሚገባን ሰዎች አይደለም። ብዙ ነገር ይኸውልሽ፣ ብዙ ነገር ባሳለፍሽ ቁጥር ብዙ ነገር ይሄ የሆነ ቦታ ቤሽ ቁጥር አዳዲስ ቀን፣ አዳዲስ እለት፣ አዳዲስ ሰዓት በጨመራችሁ ቁጥር ትዝታ ነው የምታተርፊው። ምንም መጥፎ ትዝታ ዘላለም አለምሽ የሚቆጭሽ ነገር ለምን? እኔ ደግሞ ያ ላይፍሽ እንደዚህ እንዲሆን አልፈልግም። እሺ አንቺ ለኔ አስበሽ ነው? አዎ እርግጠኛ ነሽ? ለምን ደግሞ ትጠራጠሪ? እኔ ላንቺ አስቤ ነው እንጂ ለምን ሊሆን ይችላል? ካንቺም ቀጣይ ደግሞ ለአብርሽም አስቤ ነው። አንቺም ከዚህ ላይፍ መውጣት አለብሽ። እሱም ደግሞ ጭንቅላቱ ረፍት አድርጎ ረፍት አግኝቶ በስተክክል ማሰብ መቻል አለበት። በጣም ግራ አጋብተሽኛል ፍቅር። በጣም ሄርሚ አይ ኖ ግራ አጋባሻል። ምክንያቱም ትናንትና ሲሰድብሽ ሲያንቋሽሽ የነበረ ሰው ዛሬ መጥቶ ይቅርታ ላንቺ ላይፍ ደግሞ ይሄ ነው የሚሆነው ሲል ላታምኚ ይቻለሽ። ኦፍ ኮርስ እኔም አላምንም። እሺ ግን ደግሞ እሺ ፍቅር አንዴ ከይቅርታ ጋር ስላቋረጥኩሽ ማለት ነው። እሺ እኔ ለኔ ማስበሽ ለአብርሃም ማስበሽ እዚህ ጋር ለአብርሃም አስቤ የሚለው ነገር አንደኛ አብርሃም ከኔ ጋር በመሆኑ በጣም ጥቅመኛ ነው እንጂ ተጎጂ አይሆንም። ምክንያቱም እምጎዳው ሰው አይደለሁም፣ እሱ ላይ ክፋት ማድረግ ሴት አይደለሁም። እስቲል እንኳን ይሄን ያህል የሚያስጠላና እሱን የሚያስከፋ ጥፋት ማጠፋ ሰው አይደለሁም። ታውቂያለሽ፣ በጣም ነገሮችን ተጠንቅቄ የምኖር ሰው ነኝ። ሶ ለአብርሃም አስቤ ነው ማለት በምን አይነት ወይ ነው ለሱ የምታስቢለት? ለኔ ኦኬ እሺ፣ ምናልባት ነገሮች ስህተት እየደገመ እየጎዳኝና የሴትነት ነገሮችን ብዙ ነገሮችን እያሳጣኝ ሊሆን ይችላል። እሺ ይሁን ብለን እንቀበለው፣ ችግር የለውም። ግን ለአብርሃም አስቤ ነው የሚለው ነገር ያስኬዳል? ላይ ከአብርሃም ከኔ ጋር በመሆኑ የተጎዳው ነገር አለ የተጠቀመው ነገር እንጂ እሱ ያልሽ ማን ተጎዳ ማን ተጠቀመ የሚለውን ነገር እኮ ለአብርሃም አስቤ በምን አይነት ወይ ነው እያሰብሽለት? ለሁለታችሁም አስቤ ነው። ለሁለታችሁም ሰላም ነው ባይዛው። እሱም አንቺን እየጎዳ እየመሰለኝ ነው። ሶ ከዛ ነገር መውጣት አለበት። በትክክል ማሰብ አለበት። ሁሉን ነገር ጊዜ ያሳይሻል። ምክንያቱም አሁን ለምሳሌ መቀሽ ፍቅር ማለት እንጃ አንደኛ ቀላል አንቺ ምናልባት ላንቺ ቀላል ሊሆን ይችላል ከአብርሃም ህይወት ውጪ ማለት ነው። ቀላል አይደለም ከአብርሃም ህይወት አሁን አብርሃም ህይወት ብቻውን አይደለም። እኔና እሱ ብዙ ነገር ያሰብነው ነገሮች አሉ። እግዚአብሔር ነገሮችን ያሳካቸው። ለይቅርታሽ ቴንኪው እንዳልኩሽ ቤቴ ሂጅ ያሰበታለሁ። ግን ደግሞ ከዚህ በላይ እኔና አንቺ ማውራታችን አግባብ ነው ብዬ አላስብም። ጨርሻለሁ። ቆይ ሄርሚ ጨርሻለሁ። እንግዲህ አላቅም አስባ ውሳኔውን ትነግረኛለች ብዬ አስባለሁ። ለስካውኑ ለእናንተም በጣም ይቅርታ፣ ሄርሚም በጣም ይቅርታ።